ከኢትዮጵያ ብሔራዊ ባንክ አዲስ መግለጫ ወጥቷል። መግለጫው ምን ይመስላል? በዝርዝር እንቃኘዋለን። እንደዚሁም ከኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ እጅግ በጣም ወሳኝና አንገብጋቢ የሆነ መግለጫ ወጥቷል። መግለጫው ምን ይመስላል? በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን፣ በተጨማሪም የግል ምንዛሬ ቢሮዎች ምንዛሬ ዋጋ ተመን ምንዛሬያቸው ላይ ከፍተኛ ለውጥ አሳይተዋል። የኢትዮጵያ ምንዛሬ በዛሬው ዕለት ከምን ደርሰዋል? በዚሁ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሰኔ 17 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን፣ በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን ላይ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋ ተመን፣ በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን፣ ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሰዋል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በቅድሚያም የኢትዮጵያ ንግድ ባንክን መግለጫ እንሰማና ወደ ቀጣኛው ፓርት እናልፋለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ የንግድ ባንክ ተጠቃሚዎችን አካውንት ሊዘጋም እንደሆነ ማሳወቀ። የሚዘጋበትንም ምክንያት ሲያስቀምጥ የኢትዮጵያ ንግድ ባንክ ከብዙ ቀናት በፊት የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት አድርጉ በማለት እጅግ በጣም ብዙ ጊዜ ለባንኮቹ ደንበኞች አሳውቋል። እንደዚሁም በተወሰኑ ከተማዎች ላይ ያሉ የኢትዮጵያ ንግድ ባንክ ደንበኞች አካውንታቸው በግንቦት 6 እንደተዘጋም ተገልጸዋል። የሀገራቶችን ስም እንዘርዝርላችኋለን በኋላ። እንደዚሁም ደግሞ አሁን በቅርብ ሰኔ 30 ደግሞ በአጠቃላይ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ያላደረጉ ግለሰቦች አካውንታቸው ሙሉ በሙሉ እንደሚዘጋም የኢትዮጵያ ንግድ ባንክ አሳውቋል። ቤተሰቦች አሁን የኢትዮጵያ ንግድ ባንክ ነገራቶችን ለማቅለል የፋይዳ መታወቂያ ምዝገባም እንደጀመረም ገልጸዋል። ማለትም የፋይዳ መታወቂያ ምዝገባ እዛው ይመዘግባችኋል። ከዛም እዛው ደግሞ የፋይዳ መታወቂያችሁ ላይ ያለውን ቁጥር ወስደው የባንክ አካውንታችሁ ጋር ኮኔክት በማድረግ አካውንታችሁን እንዳይዘጋባችሁ እንደሚያደርግም የኢትዮጵያ ንግድ ባንክ አሳውቋል። ሰኔ 30 ሊደርስ 13 ቀናትን ይቀሩት። በዚህ 13 ቀናት ውስጥ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ብታደርጉ በጣም አሪፍ ነው። ካላደረጋችሁ ደግሞ አካውንታችሁ ሙሉ በሙሉ ሎክድ ይሆናል ወይም ደግሞ ዶርሜት ይሆናል። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ወደ አካውንታችሁ ገንዘብ ማስገባት ትችላላችሁ፣ ነገር ግን ከአካውንታችሁ ላይ ገንዘብ ማውጣት እንደማትችሉም ብዙ ገልጽላችኋለሁ። እናም ቤተሰቦች በውጭ ሀገራት ያላችሁ ኢትዮጵያውያን ደግሞ እናንተም ማድረግ ያለባችሁ በተደጋጋሚ ነግሬያችኋለሁ። የኢትዮጵያ ንግድ ባንክም ለእናንተ የሚሆን መግለጫ ወጥቷል። ምን የኢትዮጵያ ንግድ ባንክ ብቻ፣ የኢትዮጵያ ብሔራዊ ባንክ በአጠቃላይ በውጭ ሀገራት ስላሉ በአረብ ሀገራትም እንደዚሁም በአውሮፓ በተለያዩ ሀገራት ላሉ ኢትዮጵያውያን በሙሉ ይህን የመሰለ መግለጫ ወጥቷል። መግለጫውን እንመለከተውና እንመለሳለን። በውጭ ሀገራት ላሉ ኢትዮጵያውያን የፋይዳ መታወቂያ ላላገኙ ኢትዮጵያውያን በሙሉ በውጭ ሀገር ሆነው የባንክ አካውንታቸውን የፋይዳ መታወቂያ ጋር ኮኔክት ማድረግም ያልቻሉ በውጭ ሀገራት ላሉ ኢትዮጵያውያን እነሱ ማድረግ ያለባቸው የፋይዳ መታወቂያ ካላቸው የከፈቱበት ባንክ በዌብሳይት መልኩ ማገናኘት የሚችሉበት ድረገጽ ስላላቸው በዛ ዌብሳይት የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ማድረግ እንደምትችሉ ብዙ ገልጸዋል። የኢትዮጵያ ንግድ ባንክን አካውንት ብቻ አይደለም ሌሎችንም ባንኮች ካላችሁ በዛይን መንገድ ኮኔክት ማድረግ ትችላላችሁ። ነገር ግን ምንም ነገር የፋይዳ መታወቂያ የሌላችሁ ኢትዮጵያውያን በሙሉ ደግሞ እናንተ ማድረግ ያለባችሁ የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ እንደማትችሉ ለኢትዮጵያ ንግድ ባንክ ማሳወቅ ነው። እንዴት ካላችሁ በተለያየ መንገድ እዚህ ጋር ማወቅ ያለባችሁ የኢትዮጵያ ንግድ ባንክን ብቻ አይደለም የዳሽን ባንክም ሁሉም ባንኮች ላይ ይህ ነገር ይሰራል። በህጋዊ ለሄዳችሁ ኢትዮጵያውያን በሙሉ እናንተ ውጭ ሀገር እንደምትኖሩ የሚያረጋግጥ ሰነዶችን ወደ ኢትዮጵያ ንግድ ባንክም ሆነ ወደ ሌሎችን ባንኮች በመላክ አካውንታችሁ ዶርሜት ወይም ደግሞ እንዳይዘጋባችሁ ማድረግ እንደምትችሉ ብዙ ገልጽላችኋለሁ። ለምሳሌ ምን አይነት ሰነድ ካላችሁ በአረብ ሀገራት ውስጥ ላላችሁ ኢትዮጵያውያን በሙሉ እናንተ ማድረግ ያለባችሁ ኢቃማችሁን በፋይል መልክ ወደ ኢትዮጵያ ንግድ ባንክም ሆነ ወደ ከፈታችሁበት ባንኮች በመላክ አካውንታችሁን ዶርሜት እንዳያደርጉባችሁ ማድረግ ትችላላችሁ። ይህንን በምታደርጉበት ሰዓት እናንተ በውጭ ሀገር እንደምትኖሩና የፋይዳ መታወቂያ ማውጣት እንደማትችሉ ይረዳሉ። እንደዚሁም ደግሞ በህገወጥ መንገድ የሄዳችሁ ኢትዮጵያውያን በሙሉ ደግሞ እናንተ ደግሞ ማድረግ ያለባችሁ የሕክምና ወረቀት
ወደ ኢትዮጵያ ንግድ ባንክም ሆነ ወደ ከፈታችሁበት ባንክ በመላክ አካውንታችሁ እንዳይዘጋባችሁ ማድረግ ትችላላችሁ። እንደዚሁም የትምህርት ማስረጃ ካላችሁ፣ እንደዚሁም ቅድም እንዳልኳችሁ የሕክምና ማስረጃችሁን ወደ ኢትዮጵያ ንግድ ባንክም ወደ ከፈታችሁበት ባንኮችን በመላክ አካውንታችሁ ዱርምኔት ወይም ደግሞ እንዳይዘጋባችሁ ማድረግ እንደምትችሉ በዙ ገልጽላችኋለሁ። እዚህ ጋር ማወቅ ያለባችሁ ምንም ነገር መጨናነቅ የለባችሁም። አብሶም ደግሞ በውጭ ሀገራት ያላችሁ ኢትዮጵያውያን ልትጨናነቁ ትችላላችሁ። ምንም ነገር መጨናነቅ የለባችሁም። ቀላል ነገር ነው። እናም ቤተሰቦች አካውንታችሁ ቢዘጋ እንኳን መልሳችሁ ማስከፈት እንደምትችሉ በዚሁ ነግራችኋለሁ። ቤተሰቦች ቅድም ነግራችኋለሁ ያልኳችሁን እነግራችኋለሁ። እሱ ምንድነው የሀገራቶችን ስም ዝርዝር እነግራችሁና ወደ ቀጣኛው ፓርት እናልፋለን። የነዚህን የከተማ ስሞች ስነግራችሁ በነዚህ ከተማ ውስጥ የምትኖሩ ከሆነ አካውንታችሁ ተዘግቷል። ከነዚህ ከተማዎች ደግሞ ውጪ ከሆናችሁ ደግሞ አካውንታችሁ ሰኔ 30 እንደሚዘጋም እንደዚሁም 13 ቀናቶች እንደቀሩትም በዚሁ ገልጽላችኋለሁ። እናም ቤተሰቦች አሁን የከተማዎቹን ስም እንመልከት። ሐረር፣ ድሬዳዋ፣ ጎንደር፣ ባህር ዳር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳዕና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ አዲስ አበባ፣ ጂማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላ፣ አሶሳ። በእነዚህ በ26 ከተማዎች ያላችሁ ኢትዮጵያውያን በሙሉ የኢትዮጵያ ንግድ ባንክ አካውንታችሁም እንደዚሁም የሌሎችን ባንኮች አካውንታችሁ ተዘግተዋል። ነገር ግን ከነዚህ ከተማ ውጭ ያላችሁ ኢትዮጵያውያን ደግሞ አካውንታችሁ ምንም ነገር አልተዘጋም። ነገር ግን ሰኔ 30 አካውንታችሁ ይዘጋል። 13 ቀናትን ይቀራችሁ። እናም ቤተሰቦች አሁን ደግሞ ወደ ኢትዮጵያ ብሔራዊ ባንክ ወዳወጣው መግለጫ እናልፋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ እንዳሳውቁም ከሆነ በተለያዩ ሀገራት ያሉ በውጭ ሀገራት ያሉ ባንኮች ወደ ኢትዮጵያ ሊገቡም እንደሆነ ማሳወቀ። እነዚህ የውጭ ሀገራት ባንኮች ወደ ኢትዮጵያ በመግባት የኢትዮጵያ ውስጥ ያለው የዶላር እጥረትን እንደሚቀርፉም የኢትዮጵያ ብሔራዊ ባንክ አሳውቋል። የኢትዮጵያ ብሔራዊ ባንክ እንደገለጸውም ከሆነ እነዚህ የውጭ ሀገራት ባንኮች ወደ ኢትዮጵያ በመግባታቸው በጣም ትልቅ ለውጥ እንደሚመጣም የኢትዮጵያ ብሔራዊ ባንክ አሳውቋል። አሁን ላይ አንዳንድ ባንኮች ፍቃድ ላይ እንዳሉ ብሔራዊ ባንክ አሳውቋል። ቤተሰቦች ከኢትዮጵያ ብሔራዊ ባንክና ከኢትዮጵያ ንግድ ባንክ የወጣው መግለጫ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ሰብስክራይብ ማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 182 ብር ከ55 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18255 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 159 ብር ከ62 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድን የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ02 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ52 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 209 ብር ከ13 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20913 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 225 ብር ከ77 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22577 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 128 ብር ከ66 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12866 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 241 ብር ከ12 ሳንቲም የተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24112 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘገብ ውሏል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሜ ባንክ ነው። የኦሮሜ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 217 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 202 ብር ከ42
ከ32 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ35 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ91 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 592 ብር ከ75 ሳንቲም የተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 59275 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 521 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ70 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4970 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ10 ሳንቲም የተገዛ ሲሆን 48 ብር ከ04 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4863 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ68 ሳንቲም የተገዛ ሲሆን 46 ብር ከ59 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ11 ሳንቲም የተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 48411 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 257 ብር ከ44 ሳንቲም የተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25744 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 484 ብር ከ07 ሳንቲም የተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48470 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ67 ሳንቲም የተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6167 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ፣ ቻናላችንን ሰብስክራይብ ማድረጋችሁን ያዘነጉ፣ ያላችሁን ደግሞ አስተያየትና ጥያቄያችሁን በኮሜንት ላይ ጻፉልኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።